በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደለ ወርቅ ገበየ እባላለሁ። የባህል ሕክምና ሐኪም ነኝ። የባህል ሕክምና የአባቶቻችን ለተቸገሩ ሰዎች የችግራቸው መፍትሄ የሚሰጡበት፣ ለህመማቸው እረፍት የሚያገኙበት እና ወደ ጥበብ የሚሻገሩበት የሰው ልጆች የማዳንና የጥበብ መሸጋገሪያ ድልድይ ነው። እናም አሁን በዘመናችንም ቢሆን የባህል ሕክምና የተሻለ መፍትሄ እየሰጠ የሚገኝ የባህል ሕክምና ነው። ሁሉም የባህል ሐኪሞች እውቀት አላቸው፣ ችሎታ አላቸው። ሁሉም ሰዎች ከባህል ሕክምና መፍትሄ ቢያገኙ ለችግራቸው መፍትሄ ያገኙበታል። የባህል ሕክምና ዛሬ የተፈጠረ ሳይሆን አባቶቻችን ለዘመናት የኢትዮጵያን ችግር ሲፈቱበት፣ ህመማን የበሽተኞችን ሲፈውሱበት የኖሩ የባህል ሕክምና ነው። የባህል ሕክምና እንግዲህ ከወላጅ ከቤተሰብ ይወረሳል። ከሊቃውንት በመጠየቅ በመማር የሚወረስ ነው። እንግዲህ ይሄ ነው። ይህን የባህል ሕክምና ፍጹም በሆነ ትህትናና በበጎ ሀሳብ የሚያደርጉ ሰዎች ሁሉ ምስጋና ይገባቸዋል። በዛ ልክ ደግሞ እጅግ አስቸጋሪ የሆነ ሀሳብ ይዘው የሚመጡ እና ለሰው ልጆች መፍትሄ የማይሰጡ ሰዎች ሊኖሩ ይችላሉ። እንግዲህ ብርሃን ካለ ጨለማ ይኖራል። ጨለማ ባለበት ብርሃን ባለበት ጨለማ ባይሰለጥንም ግን ደግሞ ብርሃን በመኖሩ ጨለማ የማይቀር ነገር ነው። በጎ ሀሳብ እንዳለ ሁሉ የበጎ ሀሳብ ተቃራኒ የሚሆን ክፉ ሀሳቦች ይኖራሉ። ይሄ እንግዲህ ዓለም ላይ እስካለን ድረስ የሚገጥመን ነው። ግን የተሻለ የአባቶቻችንን እውቀት በያዙ የባህል ሕክምና መታከም ደግሞ ራስን ማዳን ከእግዚአብሔር መንገድም አለመለየት ነው። እንግዲህ የባህል ሕክምና የሚፈልጉ ሰዎች ምርጫቸው የተለያየ ይሆናል። በመራጩና የባህል ሕክምና በሚያደርጉ ሰዎች የትኛው ጉዳይ ከእግዚአብሔር ጋር ያገናኘናል፣ የትኛው ከእግዚአብሔር መንገድ ይለይጠናል በማለት ልዩነቱን በማስተማር እና በመለየት የበሽተኞቹን ችግር መፍታት ያስፈልጋል። ወዳልተፈለገንና ከእግዚአብሔር መንገድ በሚለይ አቋም ላይ መቆም ግን ነገ በእግዚአብሔር ፊት መቆማችን አይቀርም። ምክንያቱም ሰው በዚህ ዓለም ላይ የትኛውም የእውቀት ደረጃ፣ የትኛውም ሀብት፣ የትኛውም ዝና፣ የትኛውም የተሻለና ባልተሻለ ሕይወት ቢኖርም ሰው በሞት ከዚህ ዓለም ይለያል። በእግዚአብሔር ፊት እንቆማለን። እግዚአብሔር ደግሞ አይቴ ነበርኪ ምን ተገበርኪ ማለቱ አይቀርም። ያኔ በእግዚአብሔር ፊት የምንመልሰው መልስ በዚህ ዓለም ላይ በሰዎች ላይ በምናደርገው ፌዝ እና ማታለል አይሰራም። ምክንያቱም እግዚአብሔር ሁላችን ያውቃል። ማይምረ ህዋት ነው። ሁላችን ያውቃል። በሱ ፊት መዝገባችን ይገለጣል። በበጎ ስራችን በቸርነቱ በእግዚአብሔር ቀኝ እንደምንቆም ደግሞ በክፋት ስራችን ደግሞ ከሁሩ ምኔ ከኔ ሂዱ ተብለን እንወገዳለን። ይህን መምረጥ የባለ መድኃኒት አዋቂውና የባህል ሕክምና ፈላጊው ይሆናል።